ደራራ ከፈኔን ማን ገደለው? በእንባ ስፍራቸው ተመርዘው በግዞት ሰንሰለት ተጠፍንገው ከነቁበት አጸድ ተገፍተው ወደማያራምደው ጥልቅ የወረዱ ግፉዓን መታሰቢያቸው ምን ይሆን? በነፍስ የከበረ ጌትነትስ በጡብ እንዴት ይታለማል? የኢህአዴግ ደመና ዘንቦ ዳግም የቋጠረውን ሊያጎርፍ በአምቦ ሰማይ ከትሟል። ኦሮሚያ ነጻነት ግንባር ኦነግ እሳት ልቡን ለኩሶ አጀቡን እያሞቀ ስላመነበት ይደክማል። ብርቱ ተስፋውን እያማጠ የወለደውን ትግል ሊያሻግር በሾህ መንገድ እየወደቀ ጥርጊያ ለመሆን ይታትራል። ብሶተኛ ህመሙን የሚያክምበትን እውነት ሲሻ ሁነኛ መድረሻ አድርጎ ተከተለው። ቂም የቋጠረ ህዝብ እልፍ ደጋፊ ሆነ። ጥቂት የማይባሉ መሪዎች ተወለዱ። የበደል ገፈት ቀማሾች ኦነግን ተጠሪ ያደረጉ። በኢህአዴግ ዘመን በሽብር ከተወነጀሉ ድርጅቶች መካከል አንዱ የሆነው ኦነግ ለበርካታ ንብረቶች መውደምና ንጹሃኖች መሰዋት እንደ ምክንያት ተቆጠረ። ያገዛዙ ሰዎች መክረሚያቸውን ሲቀምሩ ወጣት አዛውንቶች ከነትግላቸው ተቀበሩ። የደርግን ስሪት የኮነኑ የደደቢት በረሃን የማለዱ በሰቆጣ ደሃና አልፈው በጉና በጌ ምድር ኳት ነው በትረ መንግስቱን የጨበጡ ለአሸርጋጃቸው ለጋስ ለሚቃወማቸው ከሐሞት የሚመሩ ቋጠሮ እንደሆኑ በምግባራቸው ገለጡ። አምቦም እንደ ሀገር እንደ ተስፈኛ ጓዳ ለዝል ለድንኳን ሳትሰናዳ ትልቅ ያለችውን ሰው ሸኘች። ተስፋዬ ገብረአብም ስለዚያች ዕለት የጋዜጠኛው ማስታወሻ በተሰኘው መጽሐፉ እንዲህ ሲል ይናገራል። አምቦ ላይ ማን ይገደል የሚለው ጥያቄ የተወሰነው በኮሚቴ ነበር። የኮሚቴው ሰብሳቢ በወቅቱ የመከላከያ የመረጃ ኃላፊ የነበረው ጀነራል አባዱላ ገመዳ ሲሆን በኮሚቴው አባልነት 5 ሰዎች ተሳትፈዋል። የኮሚቴው አባላት አምቦ ቤተ መንግስት ተሰብስበው አምቦ ላይ ማን ይገደል ለሚለው ጥያቄ ምላሽ ሰጡ። በጩነት 3 የአምቦ ከተማ አንጋፋ ኦሮሞዎች ቀርበው ነበር። እነርሱም የድምፃዊት አበበች ደራራ አባት ደራራ ከፈኔ፣ ዳቃ ሙለታና ደንደና የተባሉ ነበሩ። በህዝብ ተቀባዩነቱና በኦነግ ተጠርጣሪነቱ በድምጽ ብልጫ ደራራ ከፈኔ ያሸነፈ። ዝርዝር እቅድ ከተነደፈ በኋላም ደራራ የሚገደልበት ዕለት ሰዓትና ቦታ ተወስኖ ስብሰባው አበቃ። ግድያው በታቀደ መሰረት ተፈጸመ። በአባዱላ ኮሚቴ ስር የነበሩት ኮሎኔል ድሪባና ሻለቃ ጀማል ድራማውን በተሳካ ሁኔታ አጠናቀቁ። ደራራ ሞተ። ለመሞት በድምጽ በማሸነፍ ተገደለ። ውጤቱ ግን የተገላቢጦሽ ሆነ። በነጋታው ማለዳ ህዝቡ የሌሊቱን ድራማ ሁሉ መገንዘቡን በገሃድና በአደባባይ ያሳወቀ። በደራራ ቀብር ላይ ህዝቡ ግልብጥ ብሎ ወጣ። በቁጭት የሚፎክር እንጂ የሚያለቅሱ አልታዩም። በአምቦ ከተማ ታሪክ ያን የመሰለ ህዝብ የተገኘበት የቀብር ስነ ስርዓት ተፈጽሞ የሚያውቅ ሲሆን ህዝቡ ደራራ ሆይ አንድ ቀን እንደሚበሉህ እናውቅ ነበር፣ አምላክ ነፍስህን ይቀበላት፣ በዛሬው ዕለት በሺዎች ደራራ ተወልደው እንደሚያድሩ ጠላቶቻችን አለማወቃቸው እንዴት የዋብ የሆኑ ነው ሲሉ ተሰሙ። የቀብር ስነ ስርዓቱም በሆታ የተመላ ነበር ይላል ተስፋዬ ገብረአብ። እናም ዘመን እንደሚፈርደው እውነት፣ ህልም እንደሚተረጉመው ቃል በአምቦ መቃብሮች መሃል ሰውነት ግዘፍ ነስቶ አርፏል።